የዛሬው ፕሮግራማችን ላይ ደግሞ የምንጫወትላችሁ ሙዚቃ ዝምታ የተባለው የቴዎድሮስ ታደሰ ነው። አቢ አንተ ነው መሰለኝ መጀመሪያ ይሄን አይዲያ መጣው ለመጫወታ ተሰማው ነበር ተወደው ነበር በጣም እንግዲህ እሱ አልበም በጣም ቆይቶ የተሰማ አልበም ነው። እናንተ አሜሪካ ያላችሁ አሬንጅ ተደረገ ነው አይደለም? አበጋዝ ጋር ፋሲልና እኔ ያለንበት በጣም ይገርም አሬንጅመንት ነው። አንድ ስለ እንደዛ አይነት ፖፕ ሙዚቃዎች ወይም ታዋቂ ወደ ቅርብ ጊዜ ያሉ ለምሳሌ ብዙ ጊዜ የተለመደው በኢንስትሩሜንታል የድሮ ሙዚቃዎች መጫወት ነው። በአንጻራዊ ሲታይ ግን የቴዎድሮስ ታደሰ የድሮ የሚባል አይደለም። 20 ዓመት ይሆናል ምናልባት ከተሰራ፣ ግን ቅርብ ጊዜ ከወጣቶቹ ትንሽ ራቅ ያለ ነው አርቲስት ነውና እነሱን የመጫወት በኢንስትሩሜንታል ልምድ የለም። ብዙ ጊዜ ደግሞ በጣም በጥሩ ሁኔታ አሬንጅ የተደረጉ ናቸው። ይሄን እሱን ስንጫወት አሬንጅመንቱ ኦልሞስት አልቀየር ነው የተሰራው ነው በጣም ቆንጆ የተሰራና በኢንስትሩሜንታል ወይ በመሳሪያ ብቻ መጫወት ስላልተለመደ በደንብ የተሰሩ አሬንጅመንቶች አንዳንዴ ላለመድፈርም ይመስላል ወይም ቀላል አይደለም መሰለኝ ለመጫወት ብዙ ዘመናዊና በጥሩ ሁኔታ የተሰሩ ግን ኢንስትሩሜንታል የመስራት ልምድ የለም እና አለ ብዙ ዘፈን ሳስብም እኔ እሱም ይመጣልኝ የዘመናዊዎቹ ለምን አንሰራቸው ማለት እስከ በዚህ ዓመት እስከወጡት ድረስ እየመረጡ እንደ ጃዝ አሬንጅመንት አድርጎ መስራት ይቻላል ብዬ አስባለሁ። ብዙ ጊዜ ኢንስትሩሜንታል ሲሰራ የድሮ ሙዚቃ ነው የሚሰራው። አሰለንቱ ነው ሳቢ አንድ ሌላ ኢንትረስቲንግ የሚያደርገው ይሄን ዘፈን ሁለት ልዩ ልዩ ስኬሎች አንድ ላይ ተጠቅመው ስለሱ ትንሽ እሱ በጣም ልዩ ባህሪው እሱ ነው። አንድ አይነት መነሻ ሆኖ ወይም ማረፊያው አንድ አይነት ሆኖ ግን ቅኝቱ ይቀየራል። መጀመሪያ ይሄ አምባሰል ሜጀር ሊባል ይችላል ወይም ደግሞ ሚክሶዲዲየር ሊባል ይችላል ወይም ደግሞ አምስተኛ ትዝታው ነው አምስተኛው ላይ የሚዘጋ ሊባል ይችላል። ከዛ በኋላ መነሻውን ሳይቀይር ማለቂያውን ሳይቀይር ባቲ ማይነር ይሆናል። እንደዛ አይነት ብዙ አልሰማም። ምናልባት ሙሉ ቀን እንደዛ አይነት ተመሳሳይ ነገር ነበረው። ይሄ ራሱ ሜጀር ከዛ ደግሞ ራሱ ማይነር የሚሆኑ ዘፈኖች አንድ ዘፈን አለው ሙሉ ቀን። ከዛ በኋላ ግን አልሰማውም አይደል? ምናልባት ከሙሉ ቀን በኋላ የምሰማው ቴዎድሮስ ታደሰ ጋር ነው። እንደውም የቴዎድሮስ ታደሰ ቀላል አይደለም ነው ትንሽ ራሱን ከሙሉ ቀን ካደረገውም የትንሽ ለየት ያለና ጠንከር ያለ ይመስለኛል። ሌላም ከዘመናዎቹ በቅርብ ጊዜ ወጣውም ላይ እንደዛ አይነት ነገር ጨምሯል ቴዎድሮስ። እሱ አልበም ላይ ዝምታ አልበም ላይ በአብዛኛው በአሬንጅመንቱ በአጠቃላይ በሜሎዲ አቀራረቡ አንዳንዴም የስኔር አመታቶች ሁሉ በጣም ያልተለመዱ አሉና ለሙዚቀኛ ትልቅ ኢንስፓየር ያደረገ አልበም ነው። ምንም እንኳን እንዳልከው ቆይቶ ነው ገበያ ላይ በጣም መሰማት የጀመረውና ለኔ ማስተርፒስ ከምላቸው አልበሞች አንዱ ዝምታ ነው። ዝምታ ሌላ ሌቭል ነው ብዬ ማስበው ለኔ። ስለዚህ ዝምታን አዳም